ጤና ይስጥልኝ ክቡር ተከታታዮቼ እንደምን ከረማችሁ? ክቡር ድንጋይ ምዕራፍ 14ን ቁጥር 21ን ዛሬ ይዤላችሁ መጥቻለሁኝ። እንደሚከተለው አቀርብላችኋለሁኝ። እያለከለኩ ሻሸመኔ ገባሁ። ቀትሩ ምላሴን እንደ ቴፕ ክር ጎልጉሎታል። የለሃጮዬን መዥረብረብም ሆነ የምላሴን መጎልጎል መቆጣጠር አልቻልኩም። በአጠቃላይ የውሻ ጸባዬን መግራት አልቻልኩም። ለምን እሰገራለሁ? ይህ አጓጉል ሰብአዊ ጠባዬ ውሻነቴን ሊከለክለኝ አይገባም። ውሻ እንደሆንኩ ለሃጬን የሚያዝረበርብ ሆነ ምላሱን የሚጎለጉል ጠባይ ብልሹ ስለሆነ ሳይሆን ተፈጥሮ አስገድዶት ነው። የኔም ሰዋዊ ጠባዬ ግን ተፈጥሮን ሳይቀር መጋፋት ልማዱ ነው። ያማረውን ከማድረግ የሚገድበው ይሉኝታ አለበት። ማመጽ ፈልጎ እንኳን እንዳያምጽ ፍርሃት በፀጉሩ ልክ በቅሎበታል። ውሻ ሲሆን ይህንን የመሳሰለውን አጓጉል ነገር ሳላራግፍ አልቀረሁም። በእርግጥ አሁንም ቢሆን ውሻ መሆኔ ፍርሃትን አስቀርቶልኛል ማለቴ አይደለም። ቅዝምዝምና የእብዱ ውሻ በሽታን አጥብቄ እፈራለሁ። ከሁለቱ ፈጣሪ ሰውሮኝ አዲስ አበባ ገባ ዘንድ በጸሎት ከልብ አድርሻለሁ። ይኸውም ሻሸመኔ ገብቻለሁ። መሃል አስፋልቱን ይዤ በዝግታ ወደ አቦሶቶ መንደር በመጓዝ ላይ ነኝ። ሻሸመኔ ትርምሷ እንኳን ለሰው ለውሻም እንደማይመች አየሁ። አይመጥንም። የንግድ ከተማ እንደመሆኗ መጠን ግማሹ አነግቶ ግማሹ ተሸክሞ ከፊሉ አቁርሮ ከፊሉ አንጠልጥሎ ይተራመስባታል። ትንሿ መርካቶ ብትባልም አያንሳትም። ግን መርካቶ የሚለው የባለቅኔው ጸጋዬ ገብረመድኅን ግጥም አስታወሰኝ። አይ መርካቶ አገር ከየጎራው ወጥቶ አንቺን ብሎ ነቅሎ መጥቶ ግሳንግሱን ጓዙን ሞልቶ ሁሉቅ መስፈርቱን ፈልቶ ባንቺ ባዝኖ ተንከራቶ እንደ ባዘቶ ተባስቶ ተንጠራርቶ ዋቶ አይ መርካቶ። ሌሎቹን ስንኞች አላስታውሳቸውም። ከሰውነት ወደ ውሻነት ስለወጥ ተዘንግተው ነው እንጂ የጸጋዬ ስንኞች የሚረሱ ሆነው አልነበረም። የሻሸመኔ ጋሪዎች ቃጭል እግዚኦ መሐርነ ያስበላል። የአህያ ጋሪዎቿ ሳይቀር ታርጋን እንዲለጥፉ ተገደዋል። ከዚህም ሌላ ከኋላቸው አብረቅራቂ ነገር በካስማ ተመቶባቸዋል። ማታ ማታ ስለሚጓዙ ከመኪና አደጋ እንዲጠብቃቸው ሳይሆን አይቀርም። ውሻ በመሆን ይሁን እንጃ አይኔ መርጦ የሚያየው ትንግርቱን ነው። ባይሆንም አኖሮ ስንት የሚታይ ጥሩ ነገር ነበረ። ባጃጆቹ ሲታጠፉም ሆነ ሲነሱ አቅል የላቸውም። ጄሪካን እንጂ ሞተር የሚያሽከረክሩ አይመስላቸውም ልበል። ሾፌሮቹ 4 ባጃጆች ለጥቂት ባይስቱ ይኖሮ እስካሁን ከህያውነት ወደ ጥምብነት ተሸጋግሬ ነበረ። ልጆቼንና ቆንጆዋን ባለቤቴን ሳላይ መሞት እንደማልፈልግ ማን በነገራቸው? ለዓይነ ሥጋ ሳልበቃ እንደማልሞት ተስፋ አለኝ፣ ጽኑ ተስፋ። ለዓይነ ሥጋ ስጋ ትዝ አለኝ። ይኸው የውሻ አእምሮዬ የየቱን ከየት እንደሚያገናኘው ሊገባኝ አልቻለም። ወይቸው ጉድ! አሁን ዓይነ ሥጋ ከሥጋ ጋር ምን አገናኘው? ባይሆን ለግብረ ሥጋ ብዬ ባስብ ኖሮስ በሆነ። አቦስቶ ከሚባለው መንደር ስቃረብ አንድ ሥጋ ቤት አየሁ።
በኪሎ እገዛ ይመስል ከፊት ለፊቱ ተገተርኩ። ለአያሌ ደቂቃዎች በቁልጭልጭታ ጊዜ ስጋ ቆራጩ ሳላይሰጥ በሚባል አጥንት ግንባሬን ፈንክቶ አባረረኝ። ስጋ ቆራጭ ተስፋ አስቆራጭ ሆነብኝ። እንደ ስጋ ቆራጭ በዚች ምድር ላይ ስስታም ይኖራል ብዬ መገመት ያዳግተኛል። ስጋ ቆራጭ እኔን ወርውሮ የመታበትን አጥንት ተመልሼ ላነሳው ብሄድ የሂማሊያን በረዶ የመሰለ አጥንት ሆኖ አገኘሁት። ጉንዳን የምትመግብ ፍቅፋቂ ስጋ እንኳን ላዩ ላይ የለች። እንዴትስ አባቱ ነው የመሰመሰው ባካችሁ! ፍቅፍቅ አድርጎት እንደ ለንቋጣ ሽመል። ስጋ ቆርጣለሁ ስል ተስፋ ቆርጬ እንደገና ፊቴን ወደ ስጋ ቤቱ ሳልመልስ ሄድኩ። ሌላ ስጋ ቤት ብፈልግ ሳይሻል አይቀርም። ከአንድ ሙዚቃ ቤት የተከፈተ ዘፈን ጆሮቼን አወናጨፋቸው። ዘፈኑ ስጋን በተመለከተ ባይሆንም ስጋ እንደ ጉድ የሚበላበትን አካባቢ ስለሚያነሳ ሳይሆን አይቀርም ቀልቤን የገዛው ጌዲዮኛ ዘፈን ነው። እዛ ከበሬ የማይበላው ድምፁ ብቻ ነው ሲባል ሰምቻለሁ። ወደ ኋላ አልመለስ ነገር እንግዲህ ምንም ውሻ ብሆን ዓላማዬን እንዳልዘነጋ የሰውነት አእምሮዬ ያስታውሰኛል። ሲርበኝ እንዲሁ ስለሚያደርገኝ እንጂ ለስጋ ብዬ ከሻሸመኔ ጌዲዮ ድረስ ለመሄድ መመኘት ነበረብኝ ወይ ጉድ! እየተልቀመቀምኩም ቢሆን አዲስ አበባ መግባቴ የማይቀር ነው። 4 ኪሎ ጀግና አይሞትም የሚባል ስጋ ቤት መከፈቱን ሰምቻለሁ። የስጋ አምሮቴን የሚያስወጣ ስጋ ይጥሉልኛል የሚል ተስፋ ግን የለኝም። ስጋ ቆራጭ እያለ ምን ስጋ ይበላል? ውሻ ባልሆን ኖሮ ጀግና አይሞትም የሚባለው ስጋ ቤት ቢከፈት ባይከፈት ከጉዳይ ባልጣፍኩት። ባለፈው ሐዋሳ ያለሁ ነው 2 መንገደኞች እየተሳሳቁ ሲያወሩ የሰማሁት። አንደኛው አዲስ አበባ ደርሶ የተመለሰ ሰው ሳይሆን አይቀርም። ኧረ ተበጠበጥን ሲል ነበር የደረስኩት። አበዙት እኮ አበዙት። እንዴት? 4 ኪሎ ነዋ። ጀግና አይሞትም የሚባል ስጋ ቤት ሳይቀር ከፈቱለት። አንተ ደግሞ እንኳን ልኳንዳ ቤት ሌላስ ቢከፍቱለት ምን ጨነቀህ? ይህ ሰው አሽካራጅ እንጂ አሸርጋጅ እንጂ። ኧረ ዝም በል። አንባቢ ነው ይባል አልነበረም? ይባል ነበር ድሮ። ምን አለ ህልቆ መሳፍርቱን መጽሐፍት ነበሩት ከማለት ከቤተ መንግሥት አውጥተው አንድ የህዝብ ቤተ መጽሐፍት ቢከፍቱ። መቼስ እዛ ማን ያነብላቸዋል? ምን ማለት ነው ጃል? አዎ የቤተ መንግሥቱ ኑሮ መቼም ጥድፊያ የበዛበት እንደሆነ ነው የምንሰማው። አንዴ በዚህ ነበር ይሉኛል፣ አንዴ አንባቢ ነበር ይሉኛል። ያም ሆነ ይህ መጽሐፍቱን ለህዝብ ቢረዱት መልካም ነበር። አገራችንን ቤተ መጽሐፍት እንጂ ስጋ ቤት አልቸገራትም። ከዚህ በኋላ ያሉትን አልሰማኋቸውም። ስጋ ቤት ከሚለው ላይ አስምሬ መንገዳቸውን መንገዴ ባልመሆኑ ተመለስኩ። ይህ ውሻነቴን የነገረኝ ቃል ነው። ስጋ በተባለ ቁጥር ሰፍ ማለት ጀምሬያለሁ። ወደ ሰውነቴ ብመለስ ከግብረ ስጋ ይልቅ ስጋን እንደማስቀድም አልጠራጠርም። ልኳንዳ ቤት ሄድና ስጋ ቆራጭ እላለሁ። አቤት ይለኛል። አቤት አይበለውና ሰው ስሆን መቼስ ቢላዎቹን እያፏጨ ሳያናገረኝ አይቀርም። ኪሎ ስጋ ስንት ነው እለዋለሁ። መቼስ ዋጋው እሳት መሆኑን ግልጽ ነው። ቢሆንም እስኪ 10 ኪሎ ስጋ ቁረጥልኝ ብዬ ረብጣ ገንዘቤን ሆጭ አረግና ቁጭ ብዬ መመተር